ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ወክ ማድረግ ስላሰብኩኝ አብረን እንሂድ እስኪ። ለመቅረጽ ምንም አልተመቸኝም። የሚገርመው ወክ እያደረኩኝ ልጅ ስላልኩ ምንም አልተመቸኝም። ኤኒዌይ በጣም ያምራል ቦታው። ተቀምጡበት ግን ንፋስ አለ እና ፀሐይዋ ላሳያችሁ። በጣም ያችን ፀሐይዋ አታምርም እና ልክ ውጪ ስትወጡ ይሁን አሮን ነው እዚያውን ብቻችሁን ስለሆናችሁ ብዙ ጊዜ ብቸኝነት ምናምን ስላለ ይሁን በቃ ተፈጥሮን እንድታደንቁ ያደርጋል። በቃ በእኔ ሲጀምር ከአድርጌው ማላውቀውን ኢትዮጵያ እያለ እዚህ ግን ስመጣ ተፈጥሮንና ዝምታን ማድነቅ ጀምሬያለሁ። ሲጀምር ተፈጥሮን ለማድነቅም ኢትዮጵያ ውስጥ አይመችም። የሆነ ሌክ ይገኝ በቃ አንዱ ባለ ሀብት ይከባውና ከፍላችሁ ግቡ ነው በቃ። ያስቃል እኮ ፈጣሪ በሰጠን ነገር ራሱ መዝናናት አይቻልም እኮ። ኢትዮጵያ እኮ በጣም የሚያዝናኑት ብር ያለው ብቻ ነው በቃ መኖር የሚችለው። እንዴት ተፈጥሮ ምናምን ሳያንሳት ግን ደግሞ አንዳንድ ስግብግቦች ይዛ ጋራ ያለችው አንዳንድ ስግብግቦች በቃ ለብራቸው እንትን ሲሉ ብቻ ገቢያቸውን ብቻ ነው የሚያስቡት። እንደዛ ሲሉ አገሯን ተፈጥሮ እንደሌላት አደረጓት። በቃ የሆነ ነገር ይገኝ የሆነ ውሃ ይኑር ክብብ ያደርግና አንድ ባለሀብት ሪዞርት ያደርገዋል። ሰው ደሃው የት ይዝ ነው የት ሂዶ ተፈጥሮን ያድንቅ? ኤኒዌይ ይሄን ይመስላል። ሰራ ወንዲንጉ ባይዘው እዚህ ጋር ምንም የሚታይ አበባ ምናምን የለም። አረም ነው ያለው። አረም ማየት ከፈለጋችሁ የሆነ ነገር እንዳይመጣ። እንዴት ናችሁ? ያለሁት ፊንላንድ ነው። ወክ ለማድረግ ነበር የወጣሁት። በጣም ይነፍሳል፣ ንፋስ አለ በጣም። በዛ ላይ ልጅ ይዣለሁ እና አልተመቸኝም። ሰው ልገባ ነው። የተወሰነ ነገር አሳይቻችኋለሁ። ብሎግ ምናምን የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ እና ለማሳየት በጣም በቃ አም ዊሊንግ ቤት ደቅ ስላልኩ ማለት ነው። በዛ ላይ ደግሞ ስፖርት ምናምን ልጀምር ነው። እስቲ ቆይ ላሳያችሁ ያለሁበትን ሲቹዌሽን። ስፖርት የሚያስፈልገኝ አይነት ሰው ስለሆንኩ ማለት ነው። ቆይ ይሄን ይመስላል ያለሁበት ሲቹዌሽን። ስፖርት ልጀምር ነው። መድኃኒዓለም እንጂ ብርዱ በጣም ንፋስ አለ። አንድ ልብስ ነው የለበስኩት። በጣም እየበረደኝ እየነፈሰብኝ ይገኛል። ለእናንተ የማልከፍለው ሳክሪፋይስ የለም፣ የሚያየው ሰው የለም እንጂ እንዴት ነው ፊንላንድ የመጣሁት ማወቅ ትፈልጋላችሁ? ሰብስክራይብ አድርጉ እና ቪዲዮ እሰራላችኋለሁ። ፊንላንድ እንደመጣሁኝ ያለውን ቪዲዮ እሰራላችኋለሁ ማለት ነው። በጣም ቆንጆ ኳይት የሆነ እንትን ነው ሀገር ነው እውነት ለመናገር። ያው ኤቭሪ ሀገር የሆነ ኮምፕሌን አይጋውን ነው ኮምፕሌን ማድረግ ማለት ሀገር ነው በሆነ ባልሆነ ኮምፕሌን ስለማድረግ የሚደብረውን ፓርት ደግሞ እነግራችኋለሁ። ዞሮ ዞሮ በዚህ ሰዓት ከኢትዮጵያ መውጣት ራሱ አንድ ነገር ነው። እግዚአብሔር የተመሰገነ ይሁን እንኳን ወጣሁ። ምክንያቱም ምንም አልተመቸኝም ነበር። ምንም አልደለም መመቸት አይደለም ስራዬ ወር አያደርሰኝም ነበር ኢትዮጵያ እያለሁ። ወር አልደርስም። ሁሌ በብድር ነበር ወር የሚደርሰው። እግዚአብሔር የተመሰገነ ይሁን እንኳን ወጣሁ ከሀገር። እሱ እያልኩ አይደለም እኔ ከሀገር አትውጡ ምናምን እያልኩ አይደለም። ከቻላችሁ ውጡ፣ አያገባኝም። ግን ኤክስፔክቴሽናችሁን ትንሽ አትሊስት ሚዲየም አድርጉት። ዲስፖይንት እንዳትሆኑ። ሀይ ሳይሆን አትሊስት ኢንዘ ሚድል አድርጉት። የሆነ ነገር አለ ብላችሁ ኤክስፔክት የምታደርጉትን ነገር ትንሽ መለስ ስለማድረግ ሞክሩ። እየቀረጽኳት መስሏት ነው ሴትዮዋ መሰለኝ ተገትራ ቀረች። እኔ ራሴን እየቀረጽኩ ያለሁት ዩዥዋሊ ብዙ አላወራም። ብዙ ማውራት አይመቸኝም። ዝም ብዬ መጀዘብ ይሻለኛል ከመለፍለፍ። ግን ዛሬ ያው ወደ ሱፐር ማርኬት እንሄድ እና የሆነ ኮፊ ነው የምገዛው። ምንም የምገዛው ነገር የለም። ቡና ልገዛ ነው የምገባው። ላሳያችሁ መንገዱ ላይ ምንም የምንነጋገረው ነገር ኦፕስ ባይዘው በጣም ነው ውሻ የሚወዱት። እኔ በጣም ነው ውሻ የምወደው፣ ግን ምን ዋጋ አለው? የመጨረሻ ውድ ነው። ልጅ ማሳደግ ይቀላል ውሻ ከማሳደግ እዚህ ሀገር።
በጣም ውድ ነው። እንደ ሰው ነው የምታኖሩት ውሻውን ከሰው በላይ ሶ እስቲ ቆይ ልኑርኔ መጀመሪያ አይሻል ከዛ ወደ ውሻው እንሂድ። በጣም ዛገች ልጄ። በቃ ልግባ። በጣም ንፋስ አለ። በዚህ ይሄ እያነፈሰበት ንፋስ ምናምን ሲል ያላያችሁት because it's not my hair that's why ሄሬ ቢሆን ኖሮ ይሄኔ እየተርገበገበ ይገኛል። ግን ኮፍያ ስለሆነ ገጭ ብሎ በቃ አይነቃነቅም። ጥሩ ነው። እንደውም ጭንቅላቴ እንዳይነፍስበት አድርጎታል። let's go to the supermarket ወደ ሱፐር ማርኬት እንሂድ። ኦኬ ኮፊ ምናምን ልግዛ። ኮፊውን ያው በጣም ቡና ነው የምወዳለው። ባይዘይ በጣም ጨስጨስ ያለ እስከነ ሴሪሞኒው ነው የምወደው። ግን ረከቦት የለኝም እና ይሄ የሳሮ የለኝም። ይሄ አረሙን አጭጃ ልግባ እንዴ? ኢትስ ጉድ አይዲያ አይ ቲንክ። እንዴ ለምንድን ነው ሳሩን አጭጄ ይዤ የማልገባው? ምንም ይሄን እስከዛሬ አጨዳ አድርጌ ገብቼ ጎዝጎዝ አድርጌ ቡና ይናፈራለሁ። that's good idea yes በጣም ባይዘይ ማለት ሽማግሌ ይበዛል። አረም ነው ምንድነው? አይሞቱም እንዴ? በቃ ብዙ አላወራ። ውሃው ከዚህ ጋር ይሄን ይመስላል። ብዙ የሚዋኝበት ምናምን አይመስለኝም። ሲጀምር ዋና አልችልም። የሚዋኝበት እንኳን ግን ያምራል። ከዚህ ከቤቱ ከዚህ ፊት ለፊት ያለ ነው። የትም አልሄድኩም። ያው እዚህ ጋር እዛ ጋር ነበር ቁጭ ብዬ ነበር። ይታያችኋል። እዚህ ወንበር ላይ ነበርኩ የነበርኩት። ዜን አሁን ሌትስ ጎ ቱ ዘ ሱፐርማርኬት ዲስ ዌይ። እዚህ ጋር ሁለት መንገዶች መንታ መንገዶች አሉ። ትክክለኛውን የመምረጥ ውሳኔ የእናንተ ነው። አዎ የቀኙ ነው የሚሻላችሁ የግራው። ቲንክ አባውት ዲስ ኦኬ። ሮንግ ተርን የሚለውን ፊልም አይተዋል? እሱን ስታዩ ነው የሚገባችሁ። ቀኝ ትምረጡ ግራ የሚለው ማለት ነው። ዋይዝሊ ነው ቹዝ ማድረግ ያለባችሁ። ኤኒዌይ ፕራይቬሲ ምናምን ነገር ስላላቸው ለመቅረጽ ምንም አይመችም። የሚታያችሁ አይታያችሁ አላውቅም። ወፍሮ ጣሪያው ነው የሚታያችሁ። እሺ ኮፊ ነው ያሰብኩት። ይታይ አላውቅም። ውስጥ መቅረጽ አልቻልኩም፣ ምክንያቱም በጣም ብዙ ሰው ስለነበረ። እነሱ ደግሞ መቀረጽ ስለማይወዱ በዛ ላይ ልጅ ይዣለሁ፣ አልተመቸኝም። ኤኒዌይ ይሄን ይመስላል። ምንም የገዛው ነገር የለም። ባይዘው ኮፊ እና እንትን ነው ምንድነው ይሄ ልክ እንደ ኦትስ አይነት ነገር ነው። ጥሩ ነው። እዚህ ለአራስ ነው። የውጪ ሆኖ አራስነት በጣም ነው የሚያስቀው። ምክንያቱም በነጋታው ብድግ ብላችሁ ስራ መስራታችሁ ማይቀር ነገር ነው። አራስነቱ በእርግጥ እግዚአብሔር የተመሰገነ ይሁን በጣም በስመ አብ እናት የሆነ ባል ነው ያጋጠመኝ። እውነት ለመናገር ብዙም እንትን አላልኩም፣ አልተቸገርኩም። ግን ዞሮ ቦታው የት እንዳለ መናገር ስለዚህ መነሳት አይቀርም።
ብራግ ምናምን ለማድረግ አይደለም። በቃ ይሄ ጉራ ምናምን አይደለም። የምር እንዴት እንደተንከባከበኝ እኔ ነኝ የማውቀው። በጣም በሚገርም ሁኔታ ሰው ሲመጣ ራሱ ማለት ነው ለማስተናገድ እነሱን ማለት ነው በጣም በተከታተለ የነበረው እግዚአብሔር ይስጠው። ሁሉ ነገር በሰላም አለፈ። ባዳውንም ዘመድ አደረገልኝ እና ፈጣሪ ሁሉ ነገር በሰላም ነው ያለፈው። በጣም ይገርማል። ኤክስፔክት ያደረጋችሁትና የሚያጋጥማችሁ ነገር አንዳንዴ ሁሉን ነገር ለፈጣሪ መስጠት በጣም አሪፍ ነገር ነው። በቃ አንተ ተስተካክለ ብሎ መስጠት ነው። ነገሮች በሙሉ በአንዴ ያው ጊዜ ይፈጃል። ኦፍ ኮርስ ጊዜ ይወስዳል፣ ግን ይስተካከላሉ። ይሄን ይመስላል ካለኝ ነገር ሁሉ አንቺን ብቻ ነው እናቴ ሆይ ስሚኝ አማልጅኝ እላለሁ። በጣም ነው የምወደው መዝሙር። ተጋበዙ እሺ ሰዎች። ገብቻለሁ ቤት። እዛ ጋር ነበር የነበርኩት። ቆይ ላሳያችሁ። እሺ ነበር እንደዚህ እዚህ ነበር የነበርኩት። በዚህ እንደምታዩት ማለት ነው። እዛ ጋር ውሃው አለ። እዛ ጋር ነበር የነበርኩት። ኤኒዌይስ አይ ሆፕ ወዳችሁታል ብዬ ተስፋ አደርጋለሁ። ቪዲዮውን ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።